ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ። ክቡራን የሚዛን ከተማ አስተዳደር አመራሮች፣ ክቡራን የቤንች ሸኮ ዞን ነዋሪዎች፣ ክቡራን የሚዛን አማን ከተማ አስተዳደር ነዋሪዎች፣ አስቀድሜ እንኳን ለ8ኛ ዓመት ሀገራዊ ለውጥ በሰላም አደረሳችሁ በሰላም አደረሰን ለማለት እወዳለሁ። እንደሚታወቀው ሀገራችን የብዙ ሺህ ዓመታት የታሪክ ባለቤት ብትሆንም አለመታደል ሆኖ ባለፉት በርካታ ዓመታት በስርዓት ነውጥና በስርዓት ለውጥ ውስጥ ያለፈች ብትሆንም የዘመናት መገለጫ የሆኑትን ድርቅ፣ ረሃብ፣ ኋላ ቀርነትና እርስ በእርስ ጦርነት ሳትላቀቅ ሰነባብታ ቆይታለች። የእነዚህ ችግሮች መከሰት የሀብት እጦት፣ የተማረ የሰው ኃይል ችግርና ለመልማት የማይመች ከባቢ ኖሮ ሳይሆን ትክክለኛ ፖሊሲ ቀርጸን መተግበር ባለመቻላችን የገጠሙን ፈተናዎች ነበሩ። በዚህ መሰረታዊ ችግርና ምክንያት ለሀገር በቀል ችግር መፍትሄ ከማፈላለግ ይልቅ ከምዕራብና ከምስራቅ ካምፖች እየቀዳን ያመጣናቸው ርዕዮተ ዓለሞችና ፖሊሲዎች ከችግር የማይወጡን ሳይሆኑ ከድጡ ወደ ማጡ እየከተቱን እንዳንለወጥ አስረውን፣ እንዳናድግ ተጭነውን፣ እንዳንተማመን ነጣጥለውን ከዓለም ቀደምት የሆነ ሀገር ብንሆንም በእድገት ወደ ኋላ እንድንሰለፍ አድርገውናል። በሀገራችን የተፈራረቁ ስርዓቶች የሀገራችንን ትክክለኛ ችግር ከመለየት አኳያ መሰረታዊ ችግር የነበረባቸው በመሆኑ ልዩነታችንንና ለችግሮቻችን ትክክለኛውን መፍትሄ ማምጣት ተስኗቸው ቆይተዋል። ያለፉት ስርዓቶች የራሳቸውን አስተዋጽኦ አበርክተው አልፈዋል ቢባልም ከአንድነት ይልቅ ልዩነትን፣ ከመተባበር ይልቅ ፉክክርን፣ ከመተሳሰብ ይልቅ መገፋፋትን፣ ከሀገራዊ እሳቤ ይልቅ ሰፈርተኝነት እንዲሰራፋ በማድረጉ ሀገራችን መስቀለኛ መንገድ ላይ እንድትቆም በተገደደችበት ወቅት የለውጥ እንቅስቃሴ በመላው ሀገራችን በመቀጣጠሉ የዛሬ 8 ዓመት መጋቢት 24 2010 አዲስ የለውጥ እሳቤ፣ የአብሮነትና የወንድማማችነት ስሜት፣ በብሔር ማንነትና በሀገራዊ አንድነት ሚዛን የማስጠበቅ እውነተኛ የፌዴራል ስርዓት የመተግበር ሀገራዊ ርዕዮቶችና ፖሊሲዎች ከሚቀነቀኑበት የሐሳብ ማዕበል አልፎ በተግባር ወደሚፈተሹበት ደረጃ እንዲሸጋገሩ እድል አግኝተዋል። በመሆኑም በሀገራችን ያንዣበበውን የመበተን አደጋ በመቀልበስ ከለውጡ ማግስት ጀምሮ ከመስቀለኛ መንገድ ወደ ትንሣኤ ጎዳና እንድትጓዝ መሰረት የጣሉ ዘርፈ ብዙ ተግባራቶች ተከናውነዋል። በሀገራችን የነበረው አግላይና ከፋፋይ የፖለቲካ ስርዓት ወደ አካታችና አንድነት በማምጣት በሀገራችን ሁሉም ኢትዮጵያውያንን ያካተተ የፖለቲካ ስርዓት ተግባራዊ በማድረግ የሀገራችን ከፍታ እውን ማድረግ የተቻለ ሲሆን በተለይም ለእድገታችን እንቅፋት የነበሩትን ሕጎችና አሰራሮችን በማሻሻል የተቋም ሪፎርም በማካሄድ ሀገራችን በማንሰራራት ሀዲት ውስጥ እንድትጓዝ ቀን ከሌሊት እየተጋ ያለ የመደመር መንግስት ነው። በኢኮኖሚያችን ላይ የነበረውን ስብራት ለመጠገን ሀገር በቀል የኢኮኖሚ ማሻሻያዎችን በማድረግ ዛሬ በአፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ 5 ሀገራት ተርታ አንዷ እንድትሆን በቅታለች። በሚቀጥሉት 20 ዓመታት ሀገራችን ለዓለም ተምሳሌት የሆነ የኢኮኖሚ እድገት እንድታስመዘግብና ሁሉን አቀፍ ብልጽግና እንድታረጋግጥ ታቅዶ ርብርብ እየተደረገ ይገኛል። ክቡራን የዚህ መድረክ ተሳታፊዎች፣ ከለውጡ ማግስት ጀምሮ በሀገራችን በርካታ ውስብስብ ችግር የነበረባቸው ሜጋ ፕሮጀክቶች ብስለት በተሞላበትና በጥበብ በመምራት የአፍሪካ ኩራት የሆነውን የህዳሴ ግድብ በማስመረቅ ለአገልግሎት ክፍት እንዲደረግ ማድረግ የቻለ ለውጥም ጭምር ነው። ይህ ሲባል እንዲህ በቀላሉ የሚነገር ሳይሆን አጠቃላይ የውስጥና የውጭ ጫናዎችን በማቋቋም በፍጹም ኢትዮጵያዊ ጀግንነት የተመራ የተፈጸመ ፕሮጀክት ነው። በመሆኑም ለዚህ ታላቅ ውጤት ስኬት ሳይታክቱ በመልፋት ለዚህ ያደረሱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን
ታላቅ አክብሮታችንን እንድንገልጽ ጥሬን አቀርባለሁ። ለውጡ ካመጣቸው እድሎች አንዱ ሁሉንም አካባቢ የልማት ተደራሽነትና ተጠቃሚነት ለማረጋገጥ የተሰሩ ስራዎች ፍትሃዊነትን በተግባር እያረጋገጡ ይገኛሉ። በተለይም የህዝቦች የዘመናት ጥያቄ የሆነውን ራስን በራስ የማስተዳደር ጥያቄ እውን እንዲሆን በተሰራው ስራ የለውጡ ፍሬ የሆነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከተመሰረተ ጊዜ አንስቶ በፖለቲካው፣ በኢኮኖሚው፣ በማህበራዊና በሰላም ግንባታ በርካታ ድሎችን ማስመዝገብ ተችሏል። በዚህም የተነሳ የክልላችን ሁሉን አቀፍ ለውጥ ለማምጣት የጀመርናቸውን ስራዎች መላውን ህዝባችንን በማስተባበር ከስካሁኑ በላቀ ደረጃ ለማስመዝገብ ቀን ከሌሊት የምንተጋም ይሆናል። በክልላችን ከተሞች የተጀመረው የኮሪደር ልማት የአንድ መሶብ አገልግሎትና የመልካም አስተዳደር ችግር ለመቅረፍ የጀመርናቸውን ተግባራት አጠናክረን የምንቀጥልም ይሆናል። በገጠር የጀመርናቸውን የሽግግር ተግባራት ይበልጥ ውጤታማ በማድረግ የከተማና የገጠር ትስስሩን በማሳለጥ የሌማት ትሩፋት ተግባራቶችን በማላቅ በቤተሰብ ደረጃ ብልጽግናን ለማረጋገጥ የጀመርናቸውን ርብርቦች በማስፋት በጥራትና ውጤታማነት እያረጋገጥን የምንሄድ ይሆናል። ክቡራን የዚህ መድረክ ተሳታፊዎች፣ ከለውጡ ማግስት ጀምሮ በሁለት ቡድኖች መካከል የተካረረ ትግል እየተደረገ ይገኛል። እነዚህም በለውጥ አራማጅ ቡድኖችና የተሸነከረ ሐሳብ ባላቸው ባንዳና ባዳዎች ኃይሎች መካከል እየተደረገ ያለ ትግል ነው። የሐሳብ ድርቀት ያለባቸው ዘመኑን የማይዋጁ ለኢትዮጵያ ከፍታ ሳይሆን ለግል ስልጣንና ክብር የሚታትሩ ኃይሎች ለውጡን ለማደናቀፍ ያልቆፈሩት ጉድጓድ፣ ያልወረወሩት ድንጋይ፣ ያላወጡት መግለጫ አልነበረም። ይሁን እንጂ ለውጡ የህዝብ በመሆኑ ሊያስቆመው የሚችል የምድር ኃይል አልነበረም፣ ወደፊትም አይኖርም። በመሆኑም የለውጡ መንግስት በፈጠራና በፍጥነት ለውጡን በማስቀጠል ግመሎች ይጮሃሉ፣ እኛ ግን ጉዟችንን ቀጥለናል በሚል ሀገራዊ ብሂል እየገሰገሰች ትገኛለች። ይህ ለውጥ መንግስት ዕዳን የመክፈል ብቻ ሳይሆን ዕዳንም የማስመለስ ስትራቴጂ ነድፎ እየተንቀሳቀሰ ሲሆን ላለፉት 30 እና 40 ዓመታት ያለ ህጋዊ ክልከላ ከቀይ ባህር ርቃ የቆመችውን ሀገር በህጋዊ መንገድ ለማቅረብ ተግቶ እየሰራ ያለ የለውጥ መንግስት ነው። ይህንንም በኢትዮጵያዊነት መንፈስ እንደምናሳካው ምንም ጥርጥር የለንም። ጠላቶቻችን ዛሬም ባዳና ባንዳዎች ግንባር ፈጥረው የተላላኪዎቻቸውን አጀንዳ ለማሳካት እየተፍጨረጨሩ ይገኛሉ። ይሁን እንጂ የኢትዮጵያን የእድገት ግስጋሴ፣ የህዝቦቿን አንድነት፣ የብልጽግና ፍላጎትና ቁርጠኝነት ለአፍታም ሊያስቆም የሚችል ምድራዊ ኃይል አይኖርም። በመሆኑም እኛ ኢትዮጵያውያን እንደ ታሪካችንና ባህላችን ልዩነታችንን በመነጋገርና በመደራደር የመፍታት አቅማችንን ይበልጥ በማሳደግ ለሀገራችን ልዕልና በጋራ እንድንቆም በዚህ አጋጣሚ ጥሪ ማቅረብ እወዳለሁ። ክቡራን የዚህ መድረክ ተሳታፊዎች፣ እንደሚታወቀው አሁን ያለንበት ወቅት 7ኛ ሀገራዊ ምርጫ የሚካሄድበት ወቅት ሲሆን የምርጫ ቦርድ ባዘጋጀው የጊዜ ሰሌዳ መሰረት በክልላችን በጥሩ ሁኔታ እየተተገበረ ይገኛል። ይህ ምርጫ በሀገራችን ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ በርካታ ስራዎች እየተሰሩ ሲሆን የክልላችንም ብሎም የቤንች ሸኮ ህዝብ የምርጫ ካርዱን ለመውሰድ ላሳያቸው የላቀ ትጋት በክልላችን መንግስትና በራሴ ስም ላመሰግናችሁ እወዳለሁ። አሁንም የምርጫ ቦርድ ተጨማሪ የ14 ቀናት የመራጭነት ምዝገባ ቀናትን ስለፈቀደ ካርድ በእጃችሁ ያላዚያችሁ ነዋሪዎች በአጭር ጊዜ እንድትወስዱ እያሳሰብኩኝ የተጀመረውን የለውጥና የብልጽግና ጉዞ በማስቀጠል የኢትዮጵያን የማንሰራራት ዘመን እውን ለማድረግ ከህዝብ የተወለደ ለህዝብ የሚሰራ ከህዝብ ጎን ሁሌም የሚቆመው የአዲስ እሳቤ ባለቤት ከመናገር ይልቅ በተግባር የሚገለጽና አስጀምሮ የሚያስጨርሰውን ፓርቲያችሁን ብልጽግናን እንድትመርጡ በዚህ አጋጣሚ ጥሬን ማቅረብ እወዳለሁ።
እንደሚታወቀው ምልክታችን የስንዴ ነዶ ነው። የስንዴ ነዶ አንድነትንና ጥንካሬን የሚያሳያ በምግብ ሉዓላዊነት ራሳችንን መቻል ማረጋገጫ፣ የሀገር ሉዓላዊነትን ማስጠበቂያ፣ ለዘመናት ከነበርንበት ተመጽዋችነት ተላቀን ለጋሽ የምንሆንበት፣ በቤተሰብ ደረጃ ብልጽግናን የምናረጋግጥበት ምልክታችን መሆኑን በማወቅ ለቀጣይ 5 ዓመት ኮንትራታችሁን በይሁንታ እንድትሰጡን በዚህ አጋጣሚ ጥሬን ለማቅረብ እወዳለሁ። ያቀድነውንና የምናሳካበትን ምልክት የስንዴ ነዶ በመምረጥ የነገ ተስፋችሁን እንድታለመልሙ ጥሬን እያቀረብኩኝ ኢትዮጵያንና ሕዝቦቿን እግዚአብሔር ይባርክ፣ አካባቢያችንን እግዚአብሔር ይባርክ። እጅግ በጣም አመሰግናለሁ።